አይነት የምናየው የዩዘር ማኔጅመንት ሮልን ነው የምናየው። ዩዘር ማኔጅመንት ላይ ቅድም እንዳየነው አሳይን ሆነናል፣ ራሳችንን አሳይን አድርገናል። እዚህ ጋር ስታፍ ፎር ዩዘር ማኔጅመንት ስር ተመዝግቧል ማለት ነው። ምናልባት ይህን ሪሙቭ ብናደርገው እና ዩዘር ማኔጅመንት ላይ ለመግባት ብንሞክር እዚህ ጋር አንኦቶራይዝድ ይለናል ማለት ነው። ስለዚህ ኃላፊነቱ ስላልተሰጠ እዚህ መግባት አትችልም የሚለው ነገር ይመጣል ማለት ነው። አሁን ደግሞ አሳይን አድርገን ብንሞክረው ዩዘር ማኔጅመንት ላይ ለምሳሌ ስታፍ ፎርን አሳይን ብናደርገው እዚህ ጋር አሳይን አድርጎልናል። ከዛ ወደ ዩዘር ማኔጅመንት በሚንገባ ጊዜ አሁን አክሰስ ግራንት አድርጎናል ማለት ነው። እዚህ ጋር የተለያዩ ስታፎች ኢንፎርሜሽን የምናይበት፣ የተበላሸ ኢንፎርሜሽን እናስተካክልበት፣ አካውንቶችን አክቲቭ ኢንአክቲቭ እናደርግበት ቦታ ነው ማለት ነው። ቲፒካሊ ተማሪዎች ሞባይል አፕሊኬሽን አላቸው፣ ወላጆችም እንደዚሁ ሞባይል አፕሊኬሽን አላቸው። ቅድም ደግሞ ባሳየኋችሁ መልኩ በዌቡን በመጠቀም አካውንት ክሬኤት ማድረግ ይችላሉ። ኢንፎርሜሽናቸውን ሁሉም ተማሪዎችም ሆኑ ወላጆች፣ አስተማሪዎችም ስታፎችም በሙሉ ማስገባት ይችላሉ እና ሬጅስተር ማድረግ ይችላሉ ማለት ነው። ቲፒካሊ የዩዘር ማኔጅመንቱ ስራ የሚሆነው የተመዘገበ ሰው ካለ እዚህ ጋር አሁን የተመዘገበ አንድ ተማሪ አለ፣ አካውንቱ አክቲቬት አልተደረገለትም። እዚህ ጋር አክቲቬት የምትለዋን በተን ክሊክ ስናደርግ ይሄ ተማሪ ወደ ሲስተሙ አክሰስ ይሰጠዋል ማለት ነው። ምናልባት በተለያየ ምክንያት ከሲስተሙ የሚወጡ ሰዎች፣ መውጣት ያለባቸው ሰዎች ካሉ እዚህ ጋር ዲአክቲቬት የምትል በተን አለች። እሱን ደግሞ ዲአክቲቬት የምትለውን ክሊክ ስናደርግ ኢንአክቲቭ ይሆናሉ። ስለዚህ ይሄ ተማሪ ያሬድ ከበደ የተባለው ተማሪ ወደ ሲስተሙ አክሰስ ዲናይ ይደረጋል ማለት ነው። ከዚህ በተጨማሪ የተለያዩ ኢንፎርሜሽኖች፣ የገቡ ኢንፎርሜሽኖች ስህተት ካለባቸው ሁሉም ነገር ኤዲተብል ነው ማለት ነው። ግሬድ ኢንፎርሜሽን፣ ሴክስ፣ ለምሳሌ ሴክስ በስህተት ሜል ከሆነ እዚህ ጋር ማስተካከል ይቻላል ማለት ነው። እያንዳንዱ ዲቴል የተሳሳተ ነገር ካለ ሁሉ ነገር ኤዲተብል ነው። እንደምታዩት ለምሳሌ ስሙ የተሳሳተ ስም ሆኖ ስቱደንቱ ምናልባት ህሊና ብንለው፣ ህሊና ለምሳሌ ጋሻው ብለን አፕዴት ብናደርገው የዚህ አይዲ ባለቤት ስም ህሊና ጋሻው ሆኖ ኤዲትድ ሆኖ እንደምታዩት ማለት ነው። እያንዳንዱ ኢንፎርሜሽን እዚህ ላይ የምታዩት ነገር ኤዲተብል ነው። ሌላ ደግሞ የተማሪን ዳታ ማየት ማውጣት ብንፈልግ እዚህ ጋር ለምሳሌ 162 ዳታ አለ። ሁሉንም ስክሮል ማለት አይጠበቅብንም። እዚህ ጋር ሰርች ባር አለ። ለምሳሌ ያሬድን ብንፈልገው ያሬድ ብለን ሰርች ስናደርግ ያለው ሪዛልት ይመጣል። ለምሳሌ ስቱደንት 10 ቢሆን ወይም ደግሞ ስቱደንት 20 ቢሆን ስቱደንት 20 ስንል ስቱደንት 20 ብቻ ተለይቶ ይመጣልናል ማለት ነው። አስተማሪዎችም በተመሳሳይ መልኩ በራሳቸው ይመዘገባሉ። ዩዘር ማኔጅመንት ላይ የሚሰራው ሰው አክቲቬት ኢንአክቲቭ ያደርግላቸዋል። አካውንታቸውን ወደ ሲስተሙ አክሰስ እንዲኖራቸው ያደርጋል ማለት ነው። ፓስወርድ ቢጠፋባቸው ሪሴት ማስደረግ ይችላሉ። እዚህ ጋር ሪሴት ብናደርግ እዚህ ጋር ፓስወርዶቹን ሪሴት ማድረግ የሚችሉበት ፎርም ይመርጥላቸዋል ማለት ነው። ከተመዘገቡ በኋላ እና አካውንታቸው አክቲቭ ከተደረገላቸው በኋላ ሳብጀክት አሳይን ይደረግላቸዋል። ከዛ በኋላ የተማሪዎቻቸውን ውጤት ኢፌክቲቭሊ ማስገባት የሚችሉበት ይሆናል ማለት ነው። ስታፎችን በተመሳሳይ ለምሳሌ ዩዘር ማኔጅመንት ላይ የሚሰራ ሰው እንደ ስታፍ ሆኖ ይመዘገባል። ከዛ በኋላ በተመሳሳይ አካውንቱ አክቲቬት ይደረግለታል። ተጨማሪ ሮሎች ሲስተሙ ላይ እንዲሰጡት ይሆናል ማለት ነው። ወላጆችን በተመሳሳይ መልኩ ሲስተሙ ላይ ሬጅስተር ያደርጋሉ። በዚህ መልኩ ያደርጋሉ። ከዛ በኋላ ከልጆቻቸው ጋር በዚህ በምታዩት መልኩ ሊንክድ ይሆናሉ። ሊንክድ ከሆኑ በኋላ በሞባይል አፕሊኬሽናቸው ወላጆች በሚገቡ ጊዜ መጀመሪያ የሚያዩት የልጆቻቸውን ስም ሲሆን
ልጆቻቸው ስም ላይ ክሊክ በሚያደርጉበት ጊዜ ልጆቻቸውን አቴንዳንስ፣ ልጆቻቸውን ውጤት የተሞላ ውጤት አክሰስ ማድረግ ይችላሉ። ፕሮግረሳቸውን መከታተል ይችላሉ ማለት ነው። ይህንንም በቀጣይ ቪዲዮዎች የምንመከታተለው ይሆናል። ሌላው የመጨረሻው ሲስተሙ ጀነሬት ማድረግ የሚችለው አይዲ ካርድ አለ ማለት ነው። እንደየትምህርት ቤቶቹ ፍላጎት በየትምህርት ቤቶቹ ኮንቴክስት አይዲ ካርድ ቴምፕሌት ከነሱ እንወስድና አይዲ ካርድን ጀነሬት ማድረግ ይችላል ሲስተሙ። እዚህ ጋር አሁን ለጊዜው የገባለት ቴምፕሌት የለም። ቴምፕሌት በሚገባለት ጊዜ ግን እዚህ ጋር ለምሳሌ ዩዘር አይነቱን ለምሳሌ ስቱደንት ብናደርገው እዚህ ጋር ግሬድ ሌቭል አድ ያደርግልናል። ግሬድ ሌቭል ለምሳሌ 1 እንመርጥለታለን። ፕሪንተብል የሆነ አይዲ ካርድ ጀነሬት ማድረግ ይችላል ሲስተሙ ማለት ነው። ዩዘር ማኔጅመንት እና ዩዘር ትራኪንግ ይህን ይመስላል ማለት ነው።